በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምልጠው ነው? አይ ሞቻለሁ። ሞተው ስሞት ጥለው አረባክሽ አሎ ከብዶ ነው። ቆይ ወደ ኋላ ከሆነ አር ላይ ታረጋለህ፣ ወደፊት ከሆነ ዲ ላይ ታረጋለህ። ያው ፍሬን ነዳጅ መሪ ምን የሚከብድ ነገር አለ? ለቀዶ ጥገናው ዝግጁ ነህ? አዎ ዝግጁ ነኝ። እንዴ ቦጋለ ታውቀኛለህ እንዴ? የዛሬ 10 ዓመት ምንም የሕክምና እውቀት ሳይኖረኝ ፎርጅድ ማስረጃ ሰርታ አንተ እኮ ነህ ለዚህ ፍሬ ያበቃኝ። ያንተ ውለታ አለበት። አሁን ውለታ ባታረግልኝ፣ ውለታ ባትውልልኝ፣ ፎርጅድ ባሰራልኝ እኔ እንዴት እዚህ ደርሰህ? አንተ ነህ ቀዶ ጥገና የምታደርግ። እንደውም ውለታን እንዴት መክፈል እንዳለብኝ ሲስተም ነው የተገናኘነው። ሙቻለ ድሮ ሴትና መኪና አንተ ያማል እንዴ? ልገላት ነው እንዴ? ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያያቀቀኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ነው? ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ። እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልከው አላስደነግጥም አንቀርም። አይ ችግር ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። ነው በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድ ካለብህ ሆስፒታል ይሻላል። እሺ አዎ እኮ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ በቃ እሺ። አንተ እስካሁን መቀስ እዚያ ጥግ ላይ የተቀመጥከው ልጅ አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ አያ ነበር የሚረግጠኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን እንዴ ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ዘርጋ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናታ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳክት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ንቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነይና በደንብ አስረዳሻለሁ። እንደማስ ስለ እኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ምን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይልቃት ሞይ ምችልጅ እና አይመለከትኝ የሚምር አልባታና ባ ደሞ ንገረው ለአባት በከዳዱ ብሎን ይበል ኤው ብብቲ ንረፍቶች ሲስተም ያናበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱም ለአምረክ ብብት ነምረክ። ሄሎ መብራት ኃይል ነው? አዎ ደንበኛችን ምን ልርጋዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆኖ ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት። አቦ ይሄ ፖሊስ ጣቢያ መስሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው?
አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላም በረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት አሚን አብሮ ያጥፋን። ሰላም ነው አባት? ሰላም ነው። እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ? አዎ። አንዳንድ ሰዎችን እየረዳን ነበረ። ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው። ከኤንጂኦ እኩል ይባላል። የዚህ ሰፈሩ ኃላፊ ኃላፊ ነው። ያማ ሆነት ታግዘናለህ። ብዙ ትረዳናለህ። ምንም ፈልጋችሁ ነው? እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን እየረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው። እና አሁን በአንዳንድ ቁሳቁሶችም በልብስ አይናቸውን የሚያማቸው ነው። በገንዘብም እየረዳን ነው። እና አይና የሆነ ሴትዮ አለች የታመመኝ ለጠቁማት። ጠቁመን ምን አሰብ እንዴ ምን እያደረጉ ነው? ምን እያደረጉ ነው? ገባኩ። አይኔ እኮ ብዙም አያይም እኔ